በቃ ጄኒ ፍቅር አያቸው የሚስሙኝ ሰዎች በኔ ተከድማል አሚን እንደኔ ተከዱ ሰዎች ስንት ብዙ ነገር አርገው እንደኔ ተከዱ ሰዎች ህመማቸውን ሳወራ አብረን ህመማችንን ስለምንተዋወቅ እየተሳሳምን ነው ጋይስ አሁን የሚስሙኝ ሰዎች እንደኔ ተከዱ ሰዎች ናቸው በሰው የተከዱ ናቸው ህመሙን ያቁታል ፔኑን ያቁታል ጋይስ ኩይንዬ እናቴ እህቷ ውዴ ደሚዋ ያገሬ ልጅ ስስቴ እሺ ታብታብ አርጉ ጋይስ ወይ አሩጁ ያንቺም ተከርተሻል እንዴ በሰው የኔ እናት ሀገርዬ ተከርተሻል እንዴ እናት አለ ያገሬ ልጅ ኩይንዬ እህትየው እንዴት ነሽማ እስኪ የሆነች ነገር ስጭኝ እህትየው ጌታው እናት ያንቺም ተከርተሻል እንዴ ብዙ የተከዱ ሰዎች አሉ ረጁዬ ደሚዋ ብለድ ማይ ብለድ ብዙ የተከዱ ሰዎች አሉ በሰው መሰለኝ ረጁትማ ውድ ያለ ፕሮግራም ሀሜት አለ እንዴ እዚህ ቤት ስታይ እንዴ ዝም በዘፈቀደ ነው እንዴ የምታወሩት ዘው ብለሽ መጥተሽ ረጁትማ እንዴ የቀነለይ ማአረይ ሁሉ ጽቡቅ እኔ ምለው ግን በዘፈቀደ ይመጡና ትማ እንትና ተሳርዬ ትማ እንደዚህ እኮ ሀሜት እኮ እንደዚህ የለም እናት አለም ሀሜት ያለው ምን ነው አላውራ እንዴ አፋፌን አላችሁኝ ምን ነው እናቴ አፍላችሁ ልደፉኝ ነው እንዴ ስሙኝ ሀሜት ማለት ቤቱ ይከፈታል ቡና ይያዛል ነጠላ ይለበሳል ትመቻቻለሽ ከዛ በኋላ ኮይንት ከፈያለሽ ትጠየቂያለሽ ትገበያለሽ ምናምን ዝም ብሎ ዘው ብለሽ አይታማም እኮ እንዴ እሱን ሀሜት ከፈለግሽ ቅራሪ ያቀረርሽ ማማት ትችያለሽ የለም እኛውን ዘመናዊ ሀሜት ነን ትከፈያለሽ ማሳጅ ይሰጥሻል ቡና ትኩስ ነገር በቂቤ ትታሻለሽ ታሚያለሽ እንጂ እንዳል ለክሽ የትማረቂ ቤትና ከቆርቂ እየተጠረጉ እንደሚመጡት ሀሜት የለም ውዴ እንዲህ ሺታቸውን ሰቅስቀው ኢኒግማ ጆይን አለች ወይም ማለ በርግጠኝነት እማቃችሁ ሰዎች ናችሁና ተከልክላችኋል እዚህ ቤት እንዳመጡ ውዴ አያስፈልግም ወይ ረጁዬ ለነገ ያመጫጨሽ ነው ሐሳቤን ካልቀየርኩ እኔ ምለው ኢኒግማዎች የምትመጡ ተከልክላችሁ ነው አይደል ቤታ ቤት ብትታዩ በዋናው አካውንት አንለቃችሁን ተብላችሁ የኔ ግን ፍቅርና ማዕረግ ይስስት ስለሆንኩኝ አላስችል ብላችሁ ተደብቃችሁ ትመጣላችሁ ወይ ኢኒግማዎች አይኖ ስሜቱን አቋለው ወይኔ እኔ ፍቅር ምን ነው ስሜታዊ ይሆንሽ ነው እንዴ ሰላማይትዬ እናቴ ሰላማይትዬ ውዴ ስሜታዊ ይሆንሽ ነው አይኖ አቃለው ይሄው እንግማ እንተዋወቃለን እኮ እዛ ቤት ብትሄድ አለቀህም እየተባለ እኮ ነው ሰላምዬ ምን ነው አፌን ፍንፍና አረግሹ እናት አለም እግዚአብሔር ይስጥሽ በወጣ ይተካ ያየሽ እንዳው ይውደድሽ እናቴ ጨሱ ምናምን ቢኖር ጥሩ ነበር እናት አለም እንዴ በጣም በላይ ለቀቅሽ እኮ ፈርታለች ፊንገር ማናት ውዴ ለምን አልተዘፈነልኝም ብላ ኮምፕሌን ያቀረ ኦኬ አወኳት እኔ ዘፍንልሻለሁ ፊንገር ያታስቢ ሰላማይትዬ ቴንኪው በቃሻለኝና ጌም እየተጫወትኩ አይደለም እግዚአብሔር ያክብርልኝ በቃሽ እንዴ ቀይ እንዴት ነበር ዘፈኑ ጋይስ እንዴት ነበር ዘፈኑ መጨረሻ ላይ ምንድን ነበር የሚለው እነማን ናችሁ ነው ታቃላችሁ እስኪ ንገሩኝ ለፊንገር እየግጥምጥም አድርጌ ልስፈንላት እኔ እንደሷ ክፋት የለኝ በቁሜ እየተኛው ነው እንዴ ጋይስ አረ ንቂ በሉኝ ምን ነበር እስኪ ተነሺ ሽንኩርት ክትፊ ውዴ በ1975 ላይ ነው እንዴ ቀረሽው መክተፊያ ላይ ቀረኩ ማሽን አለ ውዴ ከተፍ ስትዩ ራሱ ክትፍ አድርጎ አምጣው ስትይ የሚያመጣኩ ማሽን ላይ ደርሰናል አንቺ ድሮን በመክተፊያ ጎረቤት እያስቀናሽ በቢላዋ ምትከተክቺ ነሽ እንዴ ውዴ ሰላማይት የረስሜታው ይሆንሽ ነው በቃሽ እናት አለም ውዴ ሰላምሽ ይመለስ እግዚአብሔር ህይወትሽን ሁሉ በበረከት ማማ ያጥለቅልቀው ወንዶች ላይሽ ላይ ጉብ ይበሉ አይላቀቁ ሰፈር ለሰፈር አስቀኝ ምቀኛ ጎረቤትሽን ወይ ቻኩድ ሰንድሮ እኔ ምለው እዚህ አሜን የምትሉ ወህቤት እንደ ኢትዮጵያ ህዝብ አሽቃባጭ እኮ ነው ለሷን ያልኩትኝ ማሽቃበጣችሁ ማሽቋለጥ ስትወዱ በቃሽ እናቴ በቃሽ ማርያም በቃሽ እኔ ጌም እየተጫወትኩ አይደለም ዝም ብዬ ሞራሌ ሲመጣ ስጡኝ ሰው ሳማ ምናምን ስረግጥ ስጡኝ ረገጣ ስትቻለኝ ውዴ ይሁንማ ቡዳ በልቶኛል ስድባ ቆምኩ እናንተ ልክፍክፍ ብያለሁ እኮ የጤና ነው ግን ጋይስ የሰላም ነው ግን ጋይስ ስድብ እኮ አቁም ያለው
ከንፈርሽ በጣም ያምራል። እስኪ ጎን ያለችው ሚስትህን ቀፋት ወንድም አለ ማማሩንስ ቶ ምን አለ ጎን ያለችው ንቅፍ አርጋት ግልብጥ አርገ ጀርባዋን አዙረ ያምራል ከንፈርሽ ብትላት እሷ አንተና እሷ ጀርባችሁን ተሰጣጣችሁ እንደ ክፉ ጎረቤት እዚህ መተክቹ ልክ ብለ ከንፈርሽ ያምራል ትላለ። ምን አለ ሚስትህን ብትላት ላንተ ብላ ነው ያንን ሁሉ መከራይታ መጀመሪያ ስታገኛት መግመጥ ነበር እያልክ ነበር። አሁንስ አይ ወንድ ልጆች ድምጽሽ ያንን ድምጽ ስትወዱትኝ በኢየሱስ ስም ምንድነው ይሄን ያልሰልችቻችኋል እንዴ ውዶቼ? በድምጼ ያንን ይሄንን ድምጽ ስትወዱት በኪዳነ ምሕረት በሽተኛልሽኝ የኔ እናት ተጠቅሜ እኮ ነው ውዴ። በሽታዬ ብዙ ነገር ጠቀመኝ ውዴ። አሁን አንቺ በሽተኛ እያልሽ ትጽፊያለሽ የኔ እናት። በሽተኛ መሆኔ በሰው አስወደደኝ። በሽተኛ መሆኔ የአይነት ጊፍት ታየውበት። በሽተኛ መሆኔ የህዝብ ጋጋታ ታየውበት። እናቴ አንቺ ተከታይ ከስር ጻፊ ሆንሽበት፣ እኔ ከላይ ደግሞ አውሬ ሆንኩበት። ይሄ ነው እናቴ በሽተኛ ያደረገኝ። ልዩነታችንን ተመልከቺ ማማዬ። አሁን አንቺ በእርግጠኝነት ባይሽ የባለሽን ካልሲ እያጠብሽ ነው፣ ምርር ብሎሻል። ለዛ ነው እኔን ስታይም በሽተኛ የመሰልኩሽ። በህይወት ዘመንሽ እንዲቁጭ ብለሽ ቅርቅር ብለሽ በቢጃማ አልጋ ላይ ወጥተሽ ስለማታቂ ሰው ሁሉ በሽተኛ ነው የሚመስልሽ። የሆነ ነገር ካልሲ ሳጥብ ምሳ ስቀቅል ብታይ ኖሮ ጤነኛ ነበር የምመስልሽ። አይተሽ አታቂማ ሰው አልጋ ላይ በቢጃማ ምቀኛ። አንቺ ክፉ አይለፍልሽ። ቴንክ ዩ ቬሪ ማች። ስንኝ እኮ ነው ባንዴ ሄድኩበት። ወይ ጉድ! ነገ ደግሞ መጥቼ እንዲሁ ነው የማወራው። ይሄ እኮ ኑሮ አይደለም ወይ? ሰንዬ ያስፈልግም ነበር እናት አለም። ትውልድ ይዳን እንዴ! ትውልድ ይዳን ብሏል ያለው ሰውዬ እኮ አሁን ብናየው እኮ ማለት ነው ማታ ማታ 3 ሴት እኮ የሚያስገባ ነው በተራ ትውልድ ይዳን ብሎ የሚናገሩ ሰዎች እኮ 3 ሴቶች በር ላይ ያሰልፈው ያክስቴ ልጅ ናት ተተዋውቂያት ያጎቴ ልጅ ናት ሸኝቻት ልምጣ የሚሉ ሰዎች ናቸው እኮ ትውልድ ይዳን የሚሉት። በእነሱ እኮ ነው የሚብሰው። በእነሱ ያውሊ ወጣቶች ይዳኑ፣ ወጣቶች እንዲያርጉ፣ ከበሽታ ይመርመሩ የሚሉ ሰዎች እኮ አንደኛ ቢመረመር እኮ የአባላዘር በሽታ ከላይ እስከታች የሚገኝባቸው ናቸው እኮ። አረ በቃ አሜን የኔነክ አሜን ለቃ አሜን። ከሰው ቤት አምልጣ የመጣው አሜን የኔነ እኔ ነኝ ብቻ በላይ። ምን ነው ጸጉሬ ሸሸ እናት አለም፣ ጸጉሬ ሸሸክ በሰላም ነው? አይንሽ ጠቁሯል አተኝም እንዴ? በትክክል እንዴ? ምን ሞልቶልኝ? የደላው እኮ ነው የሚተኛው። ምን ሞላልኝ እንዴ? ሲሞላልሽ እኮ ነው የሚተኛው። አሁን አንቺ ትርፍርፍ አለሻ ወይ ካለው ተጠጋ ወይ ካለው ተወልልቶኛለሽ። ምን ኖሮልኝ? ቢኖረኝ እንደዚህ ቁጭ እላለሁ በዚህ በጨለማ ለጥል ነበረ። የለኝማ ምን ይደረግ እናት አለም። ወይ አያስፈልግም ነበር። ራት ተጨናነቁ በእግዚአብሔር በኢየሱስ ክርስቶስ። አረ ልጅቷ ግን አሰፍሰፋ እየጠበቀችኝ እንዳይሆን አይ ቲንክ ሊድላት መሰለኛ። የቤቢ ላይ ሆኗ ሊድላታ ውዶቼ። ቤታዬ ሰንዬ በቃሽ የኔ ፍቅር በቃሽ። ማርያምን በቃችሁ ውዶቼ። እግዚአብሔር ያክብርልኝ ማርያምን። እንዴ ተው በቃ እንደዚህ አትጨነቁ። ቤታዬ ደጋግመሽ ምጽፊው ባሌ ይወድሻል አልሽኝ ውዴ። ባልሽ የት ትወስጂዋለሽ መሰለሽ? እንደዚህ ጋዜጣ ጀርባ ላይ ገልጠሽ መጨረሻ ላይ ስታነቢ ለወስፌ ለደዌ ለስንፈተ ወሲብ የሚሉ ስልክ ቁጥር ከስር አላቸው። እነሱ ጋር ደዊና የባልሽን ስንፈተ ወሲብ እንዳለበት ሕክምና አድርጊለት ውዴ። እኔ አንቺ የጠላሽውን ባል እኔ የምሸከምበት ምንም ነገር የለኝም። ደዊ ያሉ ስጋ ደዌ ለምናምን ብለው ስልክ ቁጥር ያስቀመጡ እነሱ ጋር ደዊ ውዴ። እንዴ ለሶላጅ ለተገናጅ ያቃ ተባሏል። እኔ ጋር ምን ዳመጣብኝ? አረ ስንት አይነት ሰው አለ ግን እንደው በዚህ በመሸታ ግን ወይኔ ጸጉሩ እየሸሸ ነው። ምንድነች? ምን አይነት የሞተች በህይወት ያለች ህንድናት ተመልጣ የተሰጠችኝ። ትሻሻለች አይ ቲንክ አሮጊት ናት መሰለኝ የለበስኳት። አረ በገብርኤል እንዴ በገዛውት ሂሳብ እንኳን ተቀመጠ ሂሳቡን እንዴ ምን ነው በስማ ጥንስ ያለች አሮጊት ናት መሰለኝ። አንቺ በጓ ከጭንቅላቴ እየሸሸች በስመ አብ ወወልድ ወመንፈስ ቅዱስ። ለነገሩ እኔ የብራዚል ጸጉር ነበር